ዛሬ ሁላችንን የሚያጠቃን አንድ ትልቅ ችግር ላይ እናተኩራለን። ጭንቀትን እንዴት ማስወገድ እንችላለን? ይህ ቪዲዮ እስከ መጨረሻው ከተመለከታችሁት ሕይወታችሁን የሚቀይር ጠቃሚ መረጃ ታገኛላችሁ። ከዚህም በላይ የዚህ ቪዲዮ መጨረሻ ላይ ብዙ ሰው የማያውቀው አንድ ሚስጥራዊ ዘዴ አካፍላችኋለሁ። ጭንቀት ማለት አእምሯችን ለሆነ ነገር የሚሰጠው ተፈጥሯዊ ምላሽ ነው። አያችሁ፣ ጭንቀት ሁሌም መጥፎ አይደለም። ትንሽ ጭንቀት ትኩረት እንድናደርግ፣ ስራችንን በሰዓቱ እንድንጨርስ ያግዘናል። ይሄ ኢዮስትረስ ይባላል። ግን ችግሩ የሚጀምረው ይሄ ጭንቀት ዘላቂ ሲሆን ነው። አእምሯችን ያለማቋረጥ አደጋ አለ የሚል ምልክት ሲልክ፣ ሰውነታችን ያለ እረፍት ኮርቲሶል እና አድሬናሊን የተባሉ ሆርሞኖችን ያመርታል። ይሄ ደግሞ የእንቅልፍ መታወክ፣ የምግብ ፍላጎት መለወጥ፣ ራስ ምታት እና የልብ በሽታ እስከ ማስከተል ይደርሳሉ። ጭንቀት በተለያየ መንገዶች ሊገለጽ ይችላል። አንዳንዶች አካላዊ ምልክቶች ይታይባቸዋል። የልብ ምታቸው ይጨምራል፣ ላብ ይፈሳቸዋል። ሌሎች ደግሞ በአእምሯቸው ውስጥ ይጨነቃሉ፣ ትኩረት ማድረግ ይሳናቸዋል። ምናልባትም አንዳንዶች እነዚህን ምልክቶች በራሳቸው ላይ አስተውላችሁ ይሆናል። ታዲያ መፍትሄው ምንድን ነው? አንዳንዴ ማድረግ ያለብን ትንፋሽ ወስደን ማውጣት ብቻ ነው። ቀላል ይመስላል አይደል? ነገር ግን በትክክል መተንፈስ ጭንቀትን ለመቀነስ እጅግ ውጤታማ ነው። አሁን አንድ አጭር ያተነፋፈስ ልምምድ አብረን እንሞክር። አይናችሁን ዝጉ። ለ2 ደቂቃ ብቻ እስትንፋሳችሁ ላይ አተኩሩ። ሲተነፍሱ ሆዳችሁ እንዴት እንደሚወጣ፣ እንዴት እንደሚመለስ ብቻ ተከታተሉ። አእምሯችሁ ወደ ሌላ ሀሳብ ቢሄድም በእርጋታ ወደ እስትንፋሳችሁ መልሱ። ይሄን በቀን ውስጥ 3 ጊዜ ብቻ አድርጉ። ድንቅ ለውጥ ታያላችሁ። ነገር ግን ይሄ ብቻውን በቂ አይደለም። ቀጣዩ ክፍል ትልቁን ምስል ያሳየናል። ስፖርት መስራት ለሰውነታችን ብቻ ሳይሆን ለአእምሯችን እጅግ ጠቃሚ ነው። የአካል ብቃት እንቅስቃሴ ኢንዶርፊን ይለቃል። ይህም ተፈጥሯዊ የጭንቀት ማስታገሻ ነው። በሳምንት ጥቂት ጊዜያት በእግር መሄድ፣ መሮጥ ወይንም መደነስ ትልቅ ለውጥ ያመጣል። ከዚህም በላይ አንድ የምትረሱት ነገር አለ። ምግብና ጭንቀት ምን ግንኙነት አላቸው? በጣም ትልቅ ግንኙነት ነው ያላቸው። የምንመገበው ምግብ የአእምሯችን ጤንነት ይነካል። ስኳር የበዛባቸው ምግቦችና በኬሚካል የተዘጋጁ ምግቦች ጭንቀትን ሊያባብሱ ይችላሉ። በአንጻሩ አትክልትና ፍራፍሬ የበዛበት ጤናማ የአንጀት ባክቴሪያን የሚያሳድግ አመጋገብ ጭንቀትን ይቀንሳል። ይህን አስገራሚ ግንኙነት ተገንዝባችሁ ለውጥ ስታደርጉ ምን ያህል የተሻለ ስሜት እንደሚሰማችሁ ስትመለከቱ ትገረማላችሁ። አንዳንድ ጊዜ የምንፈልገው ከሌሎች ጋር መገናኘት ብቻ ነው። ከጓደኛ ከቤተሰብ ጋር ጊዜ ማሳለፍ የብቸኝነት ስሜትን በማስወገድ ጭንቀትን ይቀንሳል። እኛ ሰዎች ማህበራዊ ፍጡራን ነን። ስራ ከበዛበት ህይወታችን ትንሽ እረፍት ወስደን የምንወደውን ነገር ማድረግ ለአእምሯችን እረፍት ይሰጣል። እስካሁን ያየናቸው ሁሉም ነገሮች ጠቃሚ ናቸው። ነገር ግን አሁን የማካፈላችሁ ነገር እጅግ በጣም አስፈላጊ ነው። ጭንቀትን ሙሉ በሙሉ ለማስወገድ ቁልፉ አእምሯችንን ማሰልጠን ነው። ያስተሳሰብ ለውጥ፣ ሁኔታዎችን የምናይበት መንገድ፣ ለነገሮች የምንሰጠው ምላሽ ማሰላሰል፣ ሜዲቴሽን እና የአስተሳሰብ ስልጠና ማይንድፉልነስ እዚህ ላይ ትልቅ ሚና ይጫወታሉ። እነዚህን ነገሮች በዕለት ተዕለት ህይወታችሁ ውስጥ በማካተት ትልቅ ለውጥ ማግኘት ትችላላችሁ። ቪዲዮ መጨረሻ ላይ እነግራችኋለሁ ያልኩትን ብዙ ሰው የማያውቀውን ሚስጥራዊ ዘዴ ልንገራችሁ። ለሰዓታት ያለአንዳች እረፍት መስራት ውጤታማነትን ይቀንሳል። ለዚህም ሳይንቲስቶቹ የደረሱበት መፍትሄ አለ። ለ25 ደቂቃ ሰው ለ5 ደቂቃ እረፍት ውሰዱ። በጣም ውጤታማ ነው። ግን ይህ ብቻውን በቂ አይደለም። ስለ ወገብ የሰራሁት ቪዲዮ እዚህ ጋር አስቀምጥላችኋለሁ፣ ተመልከቱት።